ጽናትና ሰኒ በሞትና በህይወት መካከል እያለች ደረሱላት። ሰላም ጤና ይስጥልን ክቡራትና ክቡራን ውድ የፊሉቲው ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሁሉ ሰላምታዬ ይድረሳችሁ እያልኩ ጽናት ክፍል 58 እነሆ ተለቀቀ። በባለፈው እንደምንመለከተው እንግዲህ ሄኖክና ሀሴት መራዊትን አግቷታል ማለት ነው። የነሱ ጉዳችሁ እንዳታወጣና ለጽናት ያደረጓት እንዳታወጣ ይታወሳል። እንግዲህ ምስጢሩን የነሱን ምስጢር እንደምታውቁት እንዳይወጣና እንዳይሰማ ያወጣባቸው ስለ አገፋት እንደነበረ ይታወሳል። እንግዲህ ምስጢሩን የነሱን ምስጢር እንደምታውቅባቸው የነሱ ምስጢር እንዳይወጣና ጉዳቱ እንዳይሰማ ስለ አገፋታል። እናም ዛሬ እንግዲህ ቤተሰብ ሁሉም እንግዲህ ጽናት፣ ኪራ፣ ናሆምም እናም ዛሬ በጣም ተጨንቋል። በምዕራብ እንግዲህ በሌሊት ለሰናይት ትደውልና ጽናት በጣም ተጨንቋል። ጽናትም ጽንዬ በጣም ጨንቆኛል፣ መሩ እኮ እስካሁን አልተመለሰችም፣ ትላንትና ማታ እንደወጣች አልተመለሰችም በማለት እንግዲህ ናሆም ጋር እንደተነጋገሩ ትነግራታለች። ነገር ግን እንደተጣሉና እንዳልተጣሉና እንዳላኮረፈች እንግዲህ ትነግራታለች ማለት ነው። ከዛም በኋላ ሰናይትም እንደ እናንተ ሳበዛችሁት ኪራ ጠፋ ስንል አሁን ደግሞ መራዊት እያለች እንግዲህ አሁን መራዊት በመጣችና እኔም በጠፋ ሁሉም እጠፋለሁ እያለች እናም በጣም ቤተሰብ በጣም ተጨንቋል። በጣም አቤት በመጥፋቷ በጣም ተጨንቋሉ። ናሆምም ካልጠፋሁኝ ነገር እየተጨነቀች ኪራ ይመጣል። እንግዲህ ኪራ ስኒ ምን ሆነሽ ነው ይላታል። ኪራ በእናትህ ይሄ በር መከፈት አለበት ታሽኩ ይቅርና ለትንሽ ጊዜ እንኳን ሳንተነፍስ መጠጣት አለብኝ ራሴን ሁላችን እናውቃለን ማለት ነው። ጽናትም እንግዲህ በሩ ላይ ጋ እየሄደች ጓደኛ ነቃል የሆነ ነገር ይሰማኛል እያለች እንደውም በህልሜ ስትጠራኝ ነው ያደረችው እኔም እንደውም በጣም ስትጠራኝ አቤት እያለች ጽናት ለሰናይት ስትናገር ነበረ። ባለችም መሰረት እንግዲህ ሰናይትም በጣም ጎበዝና ብልህ ልጅ ናት እውነት ለመናገር በዛው እያለች እንግዲህ ወደ የባሰች ጨካኝ ናት ወደ ሀሴት ወዳለችበት ክላስ ስልክ እያወራች እዛው ትሄዳለች። በዛ ሰዓት ስልኳን አውርታ ከጨረሰች በኋላ
ወደ በሩ ስታዳምጠው እንግዲህ የሆነ ትንፋሽ እንዳለና ሰው ክላስ ውስጥ እንዳለ በጣም እንደው እየተጨነቀች ኪራ ይመጣል። እንግዲህ ኪራ ሲኒ ምን ሆነሽ ነው ይላታል። ኪራ በእናትህ ይሄ በር መከፈት አለበት፣ የሆነ ሰው እዚህ ቤት ውስጥ አለ ብላ ትከራከሯለች ማለት ነው። እንግዲህ በጣም ስትናገር ነበረ ባለችም መሰረት እንግዲህ እያለች ጽና ብልህ ልጅ ናት። እውነት ለመናገር በዛው እያለች እንግዲህ ወደ ሀሴት ወዳለችበት ክላስ ስልክ እያወራች እዛው ትሄዳለች። በዛ ሰዓት ስልኳን አውርታ ከጨረሰች በኋላ ወደ በሩ ስታዳምጠው እንግዲህ የሆነ ትንፋሽ እንዳለና ሰው ክላስ ውስጥ እንዳለ በጣም እንደው እየተጨነቀች ኪራ ይመጣል። እንግዲህ ኪራ ሲኒ ምን ሆነሽ ነው ይላታል። ኪራ በእናትህ ይሄ በር መከፈት አለበት፣ የሆነ ሰው እዚህ ቤት ውስጥ አለ ትልና ትከራከሯለች ማለት ነው። እንግዲህ በጣም ኪራ በሩን ከፍትና ምዕራዊን እንግዲህ ወደ ሆስፒታል ይዟት ይገባሉ። ሀሴትም በጣም ተጸጽታ ባደረገችው ነገር ሁሉ ራሷን በጣም ጥሩ አልሰራሁኝም ገባሉ። ሀሴትም በጣም ተጸጽታ ባደረገችው ነገር ሁሉ ራሷን በጣም ጥሩ አልሰራሁኝም፣ ለሰው ልጅ እንዲህ ማድረግ አልነበረም አለች። በጣም ተጨንቃ እዚህ ቤትማ ከቆየው ጥሩ አይደለም ትልና ማቋን እንግዲህ ሰብስባ እንደወጣች እንደውም እሷ